ዘረምነት ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በአገራችን እየታየ ነው። መቼ ነው የሚቆመው? የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው፣ ሰው መሆን ነው። በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? ነፃ ወጥተናል እያልን ዳግም ወደ ባርነት ድነናል እያልን ዳግም ወደ ሞት ደከመን። ብዙ ጊዜ ሰማን። ይሰማና ፍሬ እንዲያፈራ ከፈለክ መድረክ ላይ ቆሞ የሚያስተምረው መምህር አለ አይደል? ከሊቀ ጳጳስ ጀምሮ እስከ ታችኛው መዋቅር ድረስ በዚያች አጥቢያ ቤተክርስቲያን ውስጥ የሚሰበሰቡ ኦርቶዶክሳውያንን ንቃተ ህሊና ማይሰራ ከሆነ ሰባኪውን አሁን አታስፈልግም። አገር ሰላም ሲሆን ትሰብካለህ። አሁን ውረድ በለው። ወረቀት ጽፈስጠው ስምን ሳትለጥፍ ጽፈስጠው። አሁን በይሳት አታስፈልገንም፣ ውረድልን። እየሞትና ያለ ነው። በየትኛውም የቤተክርስቲያን መድረክ ስለሞቱት ኦርቶዶክሳውያን የማይናገር ንቃተ ህሊና የማይፈጥር መምህር አንፈልግም። ከሊቀ ጳጳስ እስከታችኛው መዋቅር ድረስ እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ። ለማን ነው የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? ተለማመር ነው። ስንቶቻችን ስናልቅ ነው የሚቆመው? ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃ ደም መፍሰስ ሰለቸን፣ ይበቃናል።